አበባ ደግሞ ምን አለች? በጣም የማዝነው ማለት ነው ጉራጌ አያዝንም ለገንዘብ ተንገብግቦ የሚሞት ነው ብላ በሌላው ብሔር በኩል ይቺ ኤርትራዊነቷን ደብቃ ምን አለች? ጉራጌ አለች እናቱ ሞታ ሱቅ ከፍቶ ይሸጣል። ሰምተሻታል ያለችው እና ይቺ ሴትዮ ነው አሁን አንቺ እንታደጋት የምትይ? አንቺ ራሱ የጉራጌ ጠላት ነሽ ማለት ነው። እኔ የጉራጌ ወዳጅ ነኝ። እኔ እየጠየኩሽ እኮ ሰምቻታለሁ አልሽ። ባሰሚ በፍጹም አልፈርድብሽም። አሁን ሰማሁ አልሽ። እዚሁ ሰው እየሰማ ሰምቻለሁ። እየሰማሽ እንዴት ሀቢባ እንታደግ ትያለሽ? ያለው ሞጣዬ የእንትን ስህተት ነው፣ የቃላት ስህተት ነው። እውነት ለመናገር ጉራጌኛው ሰው ይሳሳታል። ሰው ይሳሳታል። ጉራጌ ነኝ እኔ ነገርኩህ እኮ 7 ቤት ጉራጌ በእናቴ ጓጓቴ ማሰላ መታ ብትጠይቅ ይመለስልታል። እሺ ሰው ቁጭ አድርጋ የማዳም ቅመም የምታወያይ ሴትዮ አታውቅም ትይኛለሽ? ምን ማለት ነው? ጉራጌ ሞጣዬ ሰው አይሳሳትም። እሷ ጉራጌ ጀግና ነው ለማለት ነው። በፍጹም አደብቁ። ጉራጌ ለህዝብ የሚያዝን ለአማራ ሞት የሚጨነቅ ለኢትዮጵያ መፍረስ የሚጨነቅ ነግዶ እኳ ተካፍሎ መርካቶ ላይ የሚበላ ጎጃሜው እኳ በባዶ እግሩ መጥቶ ና ሱቅ ስጋልኝ ብሎ ዳቦ የሚሰጥ መዝጋት አቅቶት እንዳይመስልሽ። ጉራጌው በታሪክ አጋጣሚ አማራም አንዳርጋቸው ጽጌ እንዳለው መጽሐፍ ላይ እንደተጻፈው የአማራው ሰው ነው የሸዋው ሰው የውጭ ጉዳይ ሚኒስትሩ ወንድም በሉ ነግዱ ሲባል ይኸው ጥፍራሙ አማራ ንግድ ስለማይወድ ጉራጌ ያዘው። ጉራጌ የምናከብረው ለዚህ ነው። ስለዚህ ጉራጌ በታሪክ አጋጣሚ ፎቆች ሰርቷል። ኩንታል የሚሸከም ጫማ የሚቀባ ስራ አይንቅም። ጀግና ህዝብ ነው። ያንን ህዝብ እኮ ማለት አስቢ 20-30 ሺህ ሰው ቁጭ ብሎ የሚያያት ልጅ ጉራጌ እናቱ ሞታ ሱቅ ይከፍታል ማለት እኮ አማራዎች ሁሉ ነው የተበሳጩት። ምን ማለት ነው?